ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይህንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህን ቪዲዮ በደንብ አድርጋችሁ እስከ መጨረሻው ድረስ ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል፣ መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከነ እስከ ወ ያሉትን የአማርኛ ፊደላቶች እስከ ቤተሰቦቻቸው ድረስ ይዤላችሁ መጥቻለሁ ማለት ነው። እነዚህንም አንድ ባንድ አሳያችኋለሁ፣ ተከታተሉ። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮን በመመላለስ በደንብ አድርጋችሁ እዩት። እንግዲህ እነዚህን ፊደላቶች በማንበብ ወይም ደግሞ በማጥናት የተለያዩ ቃላቶችን፣ ስሞችንና አረፍተ ነገሮችን መጻፍ እንችላለን ማለት ነው። ስለዚህ በዛሬ ቪዲዮአችን ያመጣሁላችሁን ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው በመቁጠር በደንብ እንዲገባችሁ ግልጽ በሆነ መንገድ አስረዳችኋለሁ ማለት ነው። ተከታተሉኝ። አሁን ከነ እስከ ወ ያሉትን አሳያችኋለሁ ማለት ነው። ነ ማለት እንግዲህ ይችኛዋ ፊደል ናት ማለት ነው። እንግዲህ ነ ማለት ይች ናት። የነን ቤተሰቦች እስኪ እንያቸው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንግዲህ እነዚህን ፊደላቶች ደግሞ የበለጠ እንዲገባችሁ ከመጨረሻው ወደ መጀመሪያው እናንብባቸው እስኪ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እንግዲህ አሁን ያየን የማን ቤተሰቦችን ነው? የነን ቤተሰቦች ነው ማለት ነው። ቀጣይ ደግሞ የኛን ቤተሰቦች እናያለን። ኘ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ የኛን ቤተሰቦች ደግሞ እስኪ እናያቸው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ እስኪ እናያቸው። ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የኘ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ የአን ቤተሰቦች እናያለን። አ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እነዚህ ፊደላቶች ደግሞ አሁን ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። እነዚህ ደግሞ የማን ቤተሰቦች ናቸው? የአ ቤተሰቦች ናቸው። ቀጣይ ደግሞ የከን ቤተሰቦች እናያለን ማለት ነው። ከማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። አሁን ደግሞ እነዚህን ከመጨረሻው ወደ መጀመሪያው እናያቸዋለን ማለት ነው። ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። አሁን ቀጣይ ደግሞ ይህን ቤተሰቦች እናያለን።
ኸ ማለት ይችኛዋ ፊደል ናት ማለት ነው። ኸ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሆ ህ ሄ ሃ ሂ ሁ ኸ። አሁን ደግሞ የወን ቤተሰቦች እናያየን። ይህም ቤተሰቦች ነው ማለት ነው። ቀጣይ ደግሞ የወን ቤተሰቦች እናያለን ማለት ነው። ወ ው ዊ ዋ ዌ ው ዎ። አሁን ደግሞ እነዚህን ከመጨረሻው ወደ መጀመሪያው እናያቸዋለን። ወ ው ዌ ዋ ዊ ው ወ። እነዚህ ደግሞ የማን ቤተሰቦች ናቸው? የወ ቤተሰቦች ናቸው ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮአችን ከነ እስከ ወ ያሉትን እነዚህን የአማርኛ ፊደላቶች በደንብ አድርገን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ ከዚህ በታች ያሉትን የምናይ ይሆናል ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።